ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ በቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁን ቆዩ። ትናንትና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። በርካታ ጉዳዮችን ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ሕዝብ በከፍተኛ ጭንቅና መከራ ውስጥ ይገኛል ብለዋል። ፕሪቶሪያ የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስቴር ጦርነቱን በመምራት ከፍተኛ ሚና የነበረንን 5 ስራ አስፈጻሚዎች ወደ ፕሬዝዳንትነት የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አስታውሰዋል። ይህን ሐሳብ እሳቸው ቢቀበሉትም የተቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ ማድረጋቸውን ተናግረዋል። ጊዜያዊ አስተዳደሩን ለማቋቋም ባላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድ መጋቢት 21 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉም ተደምጠዋል። አቶ ጌታቸው በዛው ዓመት ወርሃ ግንቦት ይባስ ብሎ ከሃዲ ተባልኩኝ በማለትም ተናግረዋል። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱን ውስጠ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድ ከመንግስታዊ ስራ ውጪ እንድንሆን አበክረው ሰርተዋል። በዚሁ ተማርሬ ኃላፊነቴን በራሴ ፈቃድ መልቀቅ ባለመቻል የተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ከጂዎች ብለው በመፈረጅ አላሰራ ብለውናልም ብለዋል። የተቀረው የህወሓት የሥራ አስፈጻሚ አካልም በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥር በተፈናቃዮች እጣ ፈንታ የሚቆምር ጊዜያዊ አስተዳደሩ የተሰጡትን ተልዕኮዎች እንዳይፈጸም ከላይ እስከታች በቅድ የሰራ አደናቃፊ ብለውታል። አቶ ጌታቸው ለውጥ የማይቀበሉ የተቸከሉ ሲሉ የገለጿቸው የህወሓት 4ቱ ስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንት በመጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል የሥራ ኃላፊ ደረጃ እንዲሾሙ ፕሮፖዛል እንደቀረበላቸው ይህንን ያህል ቁጥር ያለው ስራ ሳይሰራ ደሞዝ የሚከፈለው አመራር ለመመደብ ቢቸገሩም ከክርክር በኋላ 35 በግድ መመደባቸውንም ገልጸዋል። ድርጅታዊ ውስጠ ደንብ በመጣስ የ65 እና የ70 ዓመት ዕድሜ ያላቸው የማዕከላዊ ኮሚቴ አመራር እንዲሆኑ መመረጣቸው በርካታ ቁጥር ያለው አመራር ከኃላፊነት ምድብ ውጪ ሆኖም ቁጭ ብሎ በፊት የነበረው ደሞዝና ጥቅማ ጥቅም እንዲያገኝ የሚያደርግ እጅግ ዘግናኝ አሰራር ክልሉን ጠልፎ መጣሉ አቶ ጌታቸው ረዳ ገልጸዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ክልል ነው ያሉት አቶ ጌታቸው ከጦርነቱ በፊት በ2012 ዓ.ም 800 ሚሊዮን ብር የነበረው የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁሞ ስራ በ2015 ዓ.ም ሲጀምር ከ1.2 ቢሊዮን ብር በላይ ማሻቀቡ በክልሉ ያለው ቅጥ ያጣ ብልሹ አሰራር የሚያሳይ ነውም ብለዋል። በትግራይ ያለው አሁናዊ ፖለቲካዊ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረው ነው ያሉት አቶ ጌታቸው ይህንን ሁሉንም ነገር በብቸኝነት የመያዝ ያልተገራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎችን በመጥቀስ አስረድተዋል። አቶ ጌታቸው ረዳ 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ እንዳደረጉ በገለጹበት አውድ ስም ባይጠቅሱም በይፋ የሚታወቁ ስራ አስፈጻሚዎች ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ፣ አቶ አለም ገብረዋህድና አቶ ጌታቸው አሰፋ ናቸው። በሰሜን ሸዋ የቀጠለው እገታና አንድምታውና ዝምታው ለምን አስፈለገ የሚሉት አቶ ታዬ ደንደአ ስለ እገታው የሚከተለውን ብለዋል። ሰሜን ሸዋ ኦሮሚያ ክልል እጅግ አደገኛ የእገታ ወንጀል ለዓመታት ቀጥሏል። የዞኑ ነዋሪዎች በየተራ ከከተማውና ከገጠር ይታገታሉ። እገታው በተመሳሳይ በመንገደኞች ላይም ሲፈጸም ዛሬ ድረስ ቆይቷል። ለታጋቾቹ ማስለቀቂያ በሚሊዮኖችና በመቶ ሺዎች ይጠየቅባቸዋል። የቻለ ጥሪቱን ሽጦ ወይም ዘመድ አዝማድ አስቸግሮ በመክፈል ይለቀቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ኢሰመኮ አረጋግጦታል። መክፈል ያልቻለው እንደሚገደልም ታውቋል። በዚህ ምክንያት ብዙዎች ጥሪታቸውን በመነጠቅ ለከባድ ችግር ተጋልጠዋል። በርካቶችም ህይወታቸውን አጥተዋል ሲል ሐዘኑን ገልጿል። ትናንትናም በሰሜን ሸዋ ወረጃ አርሶ ወረዳ የተለመደው አሳዛኝ የእገታ ወንጀል መፈጸሙን ሰምተናል። አንድ የመንገደኞች አውቶቡስ ላይ ተኩስ ተከፍቶ በርካቶች ሲቆስሉ
ከ10 በላይ ንጹሃን ዜጎች መገደላቸውም ተዘግቧል። ታፍነው የተወሰዱ ስለመኖራቸውም ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክና የሪዞርት ግንባታ ላይ አተኩሯል ሲልም ትዝብቱን ገልጿል። ከሁለት ቀን በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀበሉ ትልቅ ዜና ነበር። ኢቲቪና ፋናም ሌብነት ላይ ለተጀመረው ትግል አበረታች እርምጃ ብለውታል። ከሳምንታት በፊትም ሐሰተኛ መረጃን ለማጋለጥ ጥረዋል። ጉዳዩ የማይመለከታቸው ባለስልጣናት ጭምር በየተራ ወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውታል። የበርካታ ዜጎችን ሕይወት የቀጠፈውና አካል ያጎደለው የትናንት ወንጀል ግን ዝም ተብሏል። የ200 ብር ጉቦ ያንገበገባቸው ኢቲቪና ፋና በሚሊዮኖች እየዘረፈ ብዙ ዜጎችን ለመከራ ያጋለጠው ተደጋጋሚ የእገታ ወንጀል ምንም ያልመሰላቸው ለምን ይሆን? የኢትዮጵያ ሕዝብ በሐሰተኛ መረጃ እንዳይጎዳ በዚያ ልክ የተረባረቡት ሚዲያዎችና ባለስልጣናት ንጹሃን ዜጎች በየጊዜው በመታገት ሲገደሉና አካላቸውን ሲያጡ ለምን አያማቸውም? በድራማው የታሰበለት የኢትዮጵያ ሕዝብ የትናንቱን ተጎጂዎች አያጠቃልልም እንዴ? ተጨማሪ ጥያቄዎችም አሉኝ በማለት ሌሎች ጥያቄዎቻቸውንም ሰንዝረዋል። መጠኑ ቢለያይም በኦሮሚያ የነዋሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥበት ስለ ብልጽግና መስበክም ቀልድ ይሆናል። ይሁንና በዚህ ሁሉም ይመሳሰላል። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያል። ከመንገዶች ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃቶችን አስተናግዷል። የዚህ መስመር ላይ ብዙዎች ተዘርፈው ለመከራ ሲጋለጡ፣ በርካቶች ሕይወታቸውንና አካላቸውን አጥተዋል። ሚስጥሩ ምንድነው? አጋጁስ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘገበው ስለምንድን ነው? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኖሮበት ዓላማው ኦሮሞንና አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋልጡትስ ብሎም ጠይቋል። ለሟቾች ወገኖችም እጅግ አዝኛለሁ። የቆሰሉትም ፈጥነው ይድኑ ዘንድ እመኛለሁ። ዋናው ጉዳይ ግን የፖለቲካ ቀውሱንና እንቆቅልሹን መፍታት መሆኑን ልብ እንበል እላለሁ ብለው ማዘናቸውንና ሰላም እንዲመጣ እንደሚፈልጉ ገልጠዋል። ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁን ሁኑ።